ሶሪ ብራዝ ያማል እንደ ወርና ይቅርታው እንደሚያጋጥም ደንባር ላሽ ትግስት ሊጣላ ነው አገጩን አፈረሰ ትላለህ ይታል አታውቀኝም አላውቅህም አሁን ከተፈጠረው አጋጣሚዎችም ለጸብ የሚያበቃ በቂ ምክንያት ያለን አይመስለኝም ለሱም ደግሞ ይቅርታ ጠይቄ ነበር አልፈራም እንጂ ፈሪ በሆነ እንኳን ይሄ ንቀት የቀላቀለው ስድብህ ብቻውን ፍርሃቴን አሸንፌ እንድጣላ ያስገድደኝ ነበር ግን ደግሞ የሰው ልጅ የጥፋትና የጸጸት መንገድ ሁሉ የሰከንዶች ትግስት ማጣት ውጤት ነው ብዬ አምናለሁ ካልተሞካከርን በቀር ማን እንደሚረታ እናውቅ ውጤቱ ግን ከእስር ቤት ወይም ከሆስፒታል ያለ ትክክል ባጭሩ ትርፋችን ድል በሌለበት ሜዳ ላይ ደም መፋሰስ ብቻ ነው እና ምን ታስባለህ ወዳጅኑን ወይስ ጠላት ወዳጅነት ነው በእውነት ደነገጥኩኝ እስካሁን የኖርኩበት የጥፋት መንገድ ነው ፍንትው አድርጋ ያሳየኝ ዛሬ ብቻ እኮ አይደለም ሁሉ ጊዜ ለጸብ ቸኩላለሁ ግን ከጸጸትና ከጉዳት ውጭ ያተረፍኩት አንዳች ነገር የለም ለተጠቀምኩት አጸያፊ ቃል ከልቤ ይቅርታ ብስራት እባላለሁ አብይ ለዚህ በሳል ውሳኔ አመሰግናለሁ ጸብ ሁሉ ጊዜም ቢሆን አማራጭ ስናጣ የምንሰነዝረው የጸጸት መንገድ ነው ዛሬ በአጋጣሚ ሳይሆን ለትልቁም ነገር ነው የተገናኘነው መጥፎ ትዝታ ሊሆን የሚችል አጋጣሚ ነው ወደ በጎ ታሪክ የቀየርነው ይሄን ያረድና ቋንቋ ካንተ ገና ብዙ ማራል ስልክ ብንለዋወጥ ደስ ይለኛል ያበረ ነው በቃ ፍቅር ነው የሚሻለው አንዳንድ ጊዜ ትናንሽ ስሜታዊ ሆነን የምናደርጋቸው ነገሮች እድሜ ልካችንን የምንጸጸትበት ነገር እንዲፈጠር ያደርጋል አሪፍ ቪዲዮ